የቱ ጋር መገኘት ያለባትን ሴት በደንብ አድርገው መርጠው ቶሎ ብለው የሚያድኑት ማለት ነው። ስለዚህ ዴት ታረጋላችሁ፣ ነገም ዴት ታረጋላችሁ፣ ከሆነ ታይምንም ዴት ታረጋላችሁ። ነገር ግን ካልተሳካ አልተሳካም ነው። ዳሴት ካልተሳካ አልተሳካም ነው። ይሄ እናንተም ፕሌየርነት የማድረግ ሁኔታ ሳይሆን የማይገባችሁ ከሆነ ካንስል ማድረግ ነው። ህይወት ውስጥ ሰው መምጣትም ሆነ ሰው መሄድ ያለ ነገር ነው። መገንዘብ በተቻላችሁ አቅም አሁን ላይ ያላችሁበት ሪሌሽንሺፕ ራሱ ከሆነ ኢንቨስቲንጋችሁ እናንተ ላይ ከአንድ ሰው ብቻ ከሆነ እመኑኝ ያንን ነገር በተቻላችሁ አቅም መቀነስ ወይ ማቆም አለባው። ገባችሁ? እንደዚህ የሚያስደብር አይነት ከእናንተ ጋር ሲሆኑ የሚጨነቁበትን አይነት ነገር አትልቀቁ። ገባችሁ? ለምንድን ነው እናንተ አንዳንዴ አስቡት እስቲ። ፍቅር እኮ የሚያስጠላ ነገር አይደለም፣ ግን በጣም ስትወዷቸው እየደበሯቸው ትሄዳላችሁ። ታውቃላችሁ አይደለም? ፊዚካሊ ኢንቨስት የምታደርጉባቸውን ሰዎች መለየት አለባችሁ። ለነዛ ሰዎች ቱ ማች አቴንሽን ትሰጧቸውና እነሱ እናንተ ላይ ኃይልና ፓወር እንዳላቸው እንዲረዱ ታረጓቸዋላችሁ። ወንዶች በበዙ ቁጥር በዙሪያችሁ ምን ያጋጥማቸዋል መሰላችሁ? ወደ እነሱ ነው የምትሳቡት። ወሬያችሁ ሁሉ የወንድ ነው የሚሆነው ማለት ነው። በተቻላችሁ አቅም ወንድ ጓደኛ አይኑራችሁ ሳይሆን ግን ሰርክላችሁ ሙሉ በሙሉ በወንዶች አትጠሯቸው።